በዛሬው ቪዲዮ የምናየው ስለ ኮንቴንት ክሬተር ወይም ኮንቴንት ክሬሽን ነው። ዛሬ ላይ ዋት ኢዝ ኮንቴንት ክሬተር ወይም ኮንቴንት ክሬተር መሆን ምን አይነት ጥቅም አለው የሚለውን እናያለን ማለት ነው። እንዲሁም ደግሞ ስለ ኮንቴንት ክሬተር ወሳኝ ነጥብ ስላነሳው ይህንን ቪዲዮ እስከ መጨረሻው እንድትመለከቱ ሪኮመንድ አደርጋችኋለሁ። በመጀመሪያ የምናየው ኮንቴንት ክሬተር ወይም ኮንቴንት ክሬሽን ምንድን የሚለውን ነው። ኮንቴንት ክሬተር ማለት ለተለያዩ ሰዎች ለኦዲየንሶች ማለት ነው። የተለያዩ ማለትም ቪዲዮ ሊሆን ይችላል፣ ፖድካስት፣ ኢንፎግራፊዎችን ማቅረብ ነው። በተጨማሪም ኮንቴንት ክሬሽን ላይ የተለያዩ ካታጎሪዎች አሉ። ለምሳሌ ኢንተርቴይንመንት፣ ኤዱኬሽን፣ ኒውስ እና ፖድካስት ሪቪው። እነዚህ በአራት ካታጎሪዎች ኮንቴንት ክሬሽንን ልንመድብ እንችላለን። ኢንተርቴይንመንት ላይ ስንገባ በዚህ ውስጥ የተለያዩ ቪዲዮዎች ይካተታሉ። ለምሳሌ አጫጭር ቪዲዮዎች፣ ሙዚቃዎች፣ ሊፕሲንጎች፣ ፋሽን፣ ፉድ፣ ፊትነስ የመሳሰሉት በኢንተርቴይንመንት ካታጎሪ ውስጥ ይካተታሉ። በሁለተኛ ኤዱኬሽን ላይ ደግሞ የተለያዩ ሃርድ ስኪሎች ወይም ሶፍት ስኪሎች እና ቱቶሪያሎች የሚሰጡት ናቸው። በዚህ ለምሳሌ አሁን የኔን ቻናል ስትመለከቱ በኤዱኬሽናል ኮንቴንት ውስጥ የሚመደቡ የተለያዩ አዲስ የሆኑ ትምህርቶችን የማሳይበት ነው። ዩቲዩብ እንዴት እንደሚከፈት፣ ዩቲዩብ ላይ እንዴት ፖስት እንደምናደርግ እንዲሁም ስለ ተለያዩ ነገሮች ቱቶሪያል የምሰጥበት ስለሆነ ኤዱኬሽናል ኮንቴንት ውስጥ ይመደባል የኔ ቻናል። ለዚህ ቻናል አዲስ የሆናችሁ በዚሁም ላይክ፣ ሰብስክራይብ እያረጋችሁ ቁም ነገር ተማሩበት። ሶስተኛው የኮንቴንት ክሬተር ካታጎሪ ደግሞ ኒውስ ነው። ኒውስ በየቀኑ የሚፈጠሩ አዳዲስ ነገሮችን የምንዘግብበት ዘርፍ ነው። አራተኛው ደግሞ ፖድካስት ሪቪው፣ አዳዲስ የሆኑ ምርቶችን የምናስተዋውቅበት ዘርፍ ነው። አሁን እዚህ ጋር ማወቅ ያለብን በተለይ ኮንቴንት ክሬተር መሆን የምናስብ ከሆነ መጀመሪያ ማድረግ ያለብን ኮንቴንት ክሬተር መሆን የምናስበው ዘርፍ መምረጥ ነው። ከኛ ፐርሰናሊቲ ጋር አብሮ የሚሄድ ከኛ ኢንተረስት ጋር አብሮ የሚሄድን በቋሚነት ልንሰራበት የምንችለውን ኮንቴንት መምረጥ ያስፈልጋል። በመቀጠልም ኮንቴንት ክሬት ስናደርግ ልንከተላቸው የሚገባ ነጥቦችን እንመለከታለን። እዚህ ጋር አንዴ ቆይ። በመጀመሪያ እስካሁን ስትመለከቱ ቪዲዮ ከተመቻችሁ ላይክ ብታረጉ ትጠቀማላችሁ፣ እኛንም ትጠቅማላችሁ። ሰብስክራይብ እያረጋችሁ እንቀጥላለን። አንደኛው ነጥብ ስንገባ ዘርፍ መምረጥ ነው። ሁለተኛው ዲሞግራፊክስ ማለት ስለ አውዲየንሳችን ጀንደር፣ የት አካባቢ እንደሚኖር፣ እድሜው፣ ኢንተረስቱን ማወቅ ያስፈልጋል ኮንቴንት ክሬት ከማድረጋችን በፊት። ሶስተኛው ደግሞ ቹዝ ፕላትፎርም፣ ፖስት የምናረግበት የሰራነውን ኮንቴንት ፖስት የምናረግበትን ፕላትፎርም መልቀቅ አለብን። ለምሳሌ ቪዲዮ ከሆነ ዩቲዩብ እና ቲክቶክ ቢሆን ሞር አድቫንቴጅ አለው። ከስተመር ጋም ብዙ ኦዲየንስ ጋም ሊደርስልን ይችላል። ፎቶ ደግሞ ከሆነ ኢንስታግራም ላይ ፖስት ብናረገው ፎሎወርም ልናገኝ እንችላለን። እንደ ጽሁፍ ብሎጎች ምናምን ከሆነ ደግሞ ፌስቡክ እና ሊንክድን ላይ ፖስት ብታረጉ ብዙ ኦዲየንስ ጋር ይደርሳል ተብሎ ሪኮመንድ እናደርጋለን። ኮንቴንት አይዲያ እንዴት እናገኝ ብላችሁ ደግሞ መጨረሻ ላይ ለምትጠይቁ በመጀመሪያ እኛም ፐርሰናሊቲ ማወቅ አለብን። ምንድነው የኔ ኢንተረስት ያለው ኮንቴንት አይዲያ ክሬት ለማድረግ መጀመሪያ ሳስብ የራሴን ኢንተረስት ማወቅ አለብኝ። ምንድነው የኔ ፍላጎት? ቲች ላይ ነው፣ ኤዱኬሽን ላይ ነው፣ ኢንተርቴይንመንት ላይ ነው፣ ኒውስ ላይ ነው ወይ ፕሮዳክት ሪቪው ላይ ነው የሚለው ማወቅ አለብን። አሁን ኤዱኬሽን ላይ ከሆነ የተለያዩ ትምህርታዊ የሆኑ ቱቶሪያል የሆኑ ነገሮችን በተከታታይ የምንጽፍበት የምንዘግብበት ነው። እሱ ላይ ስኪል ሊኖረን ያስፈልጋል ወይም ፍላጎት ኢንተረስት ሊኖረን ያስፈልጋል። በዚህ ኮንቴንት ለመስራት ስንፈልግ ደግሞ ከዚህ በፊት ኤዱኬሽን ላይ ኮንቴንት የሚሰሩትን ሰዎች የነሱን ቪዲዮ እየተከታተልን ራሳችንን ብናሳድግላለው። የዛሬው ቪዲዮ እቺን ይመስላል። ከወደዳችሁት ላይክ ብታረጉ ትጠቅሙናላችሁ። ሰብስክራይብ ደግሞ ያረጋችሁ ቻናላችንን ቁም ነገር ብትማሩበት እኛም እናንተም አብረን እናድጋለን።